በስመ አብ ወወልድ ወመንፈስ ቅዱስ አምላክ አሜን። የተባረከ እግዚአብሔር አምላከ ቅዱሳን ሰዓት እስከዚህ ሰዓት ያደረሰን የቅዱሳን አምላክ መንገዳችን የማምላክ የድንግል ማርያም ልጅ መድኃኒዓለም ኢየሱስ ክርስቶስ ክብር ምስጋና ይግባው። ክቡር አባታችን መልአከ መንክራት ቆሞስ አባ ኃይለማርያም የገዳመ ሕያዋን ዋሻው ቅዱስ ሚካኤል ዋና አስተዳዳሪ፣ የተከበራችሁ ልጆቻችን፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም ለዚህ ዕለት እግዚአብሔር በቸርነቱ ያደረሰን የዚህ በዓል የደስታ ተካፋዮች ሁላችን ተመራቂዎች ለበዓሉ ለወንድሞቻችንና ለእህቶቻችን መጨረሻ የክብር ቀን ደግሞ የደስታ ተካፋዮች ሆናችሁ ሁላችሁም የተባሉ ልጆች እስከ ሞት ድረስ ወደደን አንድ አምላክ በሆነው በአብ በወልድ በመንፈስ ቅዱስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር ይመስገን ብለን ስናመሰግነው የፈቀደልን ጊዜ ለንስሐ ዘመን ለንስሐ ያደለን ከብዙዎቹ መካከል በሕይወት አቆይቶ አሁንም ምንም በሥጋውያን ብንመስል እንኳን አባቶቻችን ካህናተ ሰማይ ማሳያ ሁልጊዜ ቅዱስ ቅዱስ ብለው እግዚአብሔርን ክብር ከሚገልጹ አባቶቻችን ወደ የምሕረት አደባባይ ሁላችንም ቃሉ በሚነገርበት አንድ ሁለትም ሶስት መሆናችሁ በስሜ ብትሰባሰቡ በመካከላችሁ እገኛለሁ ባለው መንፈሳዊ ጉባኤ እንድንገኝ የፈቀደ እግዚአብሔር ክብር ምስጋና ይግባው። ሊተሰ መልእክት የውቱ ከመልእክት ወይፈጽም ጆሮ ለአቡነ ዘተኖር የኔስ እንግዲህ ወለድ ተወለድ ሙት ተሰቀል ብሎ የላከኝ የአባቴን ስራ መስራት ወይም ደግሞ ማድረግ ነው። የቅዱስ ዮሐንስ ወንጌል ምዕራፍ 4 ከቁጥር 34 ላይ የተጻፈ ቃል ነው። አሁን በተግባር ስንማር የቆየ ነው። እኔ ማጎልል ያለሁ ምንም አይደለም፣ ግን ያው ወንጌልም ደግሞ እንደው ማበረታቻ አይዞን እንዲንቀጥል ለማለት ካልሆነ አዲስ ነገር በዚህ ሰዓት ለእናንተ ብዙ ለማለት አይደለም። እንደው ከመጨረሻው ሰዓት ስናየው አሁን በተግባር እየተማርን ስለሆነ ማለት ነው። ግን አሁን የተማርነው የምንኖርበት ደግሞ ይህ መልካሙ መንፈሳዊ አገልግሎት ለምን ለእኔና ለእናንተ በእግዚአብሔር ዘንድ ትልቅ ዋጋ እንዳለው በኋላ አባታችን በደንብ የሚያጠናክሩት ሆኖ አይዞን እንበርታ ወመሰኬ ይመስሎ ከበቄ ርሶ ከመይደቅ የቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ የሚል ኃይለ ቃል ስላለ እንዳንወድቅ እንድንበረታ ትንሽ ለማመሳራ ነው እንጂ ብዙ ለማለት አይደለም። እግዚአብሔር አምላካችን ግን ብዙ ልደታት አላችሁ። ለዚህ ዕለት የደረሳችሁ ወንድሞቻችን እህቶቻችን እንኳን ደስ አላችሁ፣ እንኳን ደስ አለን። በዚህ አይነት ቃል በተወሰነ ደቂቃ የምንቆይ ምንድን ያልኳችሁ መጽሐፍ ቅዱስ ተከሸላችኋል። ምንድን ያለ በሉትስ የእናንተ የቃል የእናንተ ነው። ዛሬ ሁሉን አድርጋችሁ እንደ ምግብ እንደ መጠጥ እየረካችሁ ላላችሁ ስለሆነ የኔስ ምግቤ በምስኪ ወለድ ተወለድ ሙት ተሰቀል ብሎ የላከኝን የአባቴን ስራ ማድረግ ነው ይላል እግዚአብሔር አምላካችን። ይህ አይነት ቃል እኛም ደግሞ እንድንመካበት እርሱ ይርዳል። ይህንን የተናገረው ሰማይና ምድርን የፈጠረ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቃል የተነገረው ለደቀ መዛሙርቶቹ ነው። ፍቅር ሳይሆን ለወልደ ኃያል መኖሩ በአቅስ መስቀል ነው። የሰው ልጅ ፍቅር እግዚአብሔር ወልድን ከሰማይ ስቦ አወረደ የተባለና ከሰማይ ሰማያት ወርዶ ከድንግል ማርያም የተወለደ ሹመት ፈልጎ ብልጽግና ፈልጎ ምግብ ፈልጎ አለ። የተመቸ ኑሮ ፈልጎ አለ። ከንቱ ውዳሴ ፈልጎ አለ። እንዲህ ልባል ብሎ አለ። ግን
እነሱ ሰውኛው እኛን ሊያስተምረን ፈልጎ እግዚአብሔር የሰው ልጅ መዳን የሰው ልጅ ነው ጽድቅ ከዲያብሎስ ባርነት ነፃ ወጥተን ወደ ቀድሞ ርስታችን መመለሱ ከምግብ በላይ ምግብ ከእርካታ በላይ እርካታ ለእግዚአብሔር ስለሆነ እኛን ሊያስተምረን ደቀ መዛሙርቶቹ እንደ ሰውኛው ዳቦ ገዝተው አቅርበውለት ይህ አይደለም የኔ ምግብ ብሎ ስራን መስራት ቃሉን መተግበር መጾም መዘመር በአገልግሎት መኖር ከምግብ በላይ ምግብ መሆኑን ሊያስረዳ ደግሞ እግዚአብሔር እንዲህ አለ። እግዚአብሔር በሽን ምግቡ ምንድን ነው እንደሚባል እግዚአብሔር የክርስቶስ ምግቡ ግርማ ሰማዕታት ማለት መጠጡም ደግሞ የአምላካችን አልባንሳ ነው የሚባል እግዚአብሔር ምግቡ ምንድን ነው ይባል እኔ ያጣፈጠው በሽን ሰው ብትጠይቁት በምድር ላይ ዝነኞች የሚመገቡት ምግብ እንዳይመስላችሁ የግፈኞች ምግብ ነው ግፋቸው የንስሐ ስለሆነት የሚያለቅሱ ደግሞ ንስሐቸው የንስሐቸውና ለእግዚአብሔር መጠጡ እንደሆነ የእኛ መዳን አሁን እግዚአብሔር በምንወደው ነገር እኮ ገብቶ በዚህ ምድር ላይ ሰው በሽን የሚጠላ ያደርጋል እኮ የሁላችን አንድ አይነት የምንወደው ነገር ቢኖር ምግብ ነው። ምናልባት አንዱ ወጥ፣ አንዱ ደረቅ እንጀራ፣ አንዱ ኬክ፣ አንዱ ዳቦ፣ አንዱ ሌላ፣ አንዱ አታክልት ሊሆን ይችላል። ግን ምግብ ነው። የሰው ልጅ ለቁመተ ሥጋ የሚያመጣው ሲኖር በምድር ላይ ምግብ የማይመገብ የለ የግድ የምንወደው እግዚአብሔር በዚህ ያሉ የኔ ምግብ ያለ የኔ መጠጥ የኔ መረካከታው የተናነሰው ጌታ ቅዱስ ዮሐንስ አፈወርቅ የተናነሰው ለመጠጣት የጠማሰው ለመጠጣት እንደሚሉ እግዚአብሔር የግፈኞች የደግሞ ወይም የኃጢአተኞች የበደለኞች በንስሐ ተመልሶ ወደ እሱ መምጣት ፍቅር እንዲያስገለግለዋል ይላል። ክብር መድኃኒዓለም ክርስቶስ እና እንደዚህ ነው የኔ ምግብ ያለ ታሪኩን ታውቃላችሁ። አንድ ሴት ሳምራዊቷን ሴት እሷን እያዳነ ነው እግዚአብሔር ነው የወደደችትን የተገደለችትን እያቀረበ ለካ እግዚአብሔር ምን እያለ ነበር? ውሃ ተጠማው እያለ ምን እያለ ነበር? ስራ እየሰራ እየጠጣ ነበር። ለሰው ሰውኛው እሷ ውሃ መስላ በዚህ ማለት ነው ውቅያኖሶቹን ለሚሰፍረው አምላክ ውሃዋን እንዲብላው ነበር። እሱ ግን እሷን እያዳነ እየጠጣ ነበር። ታውቃል ገባል ክርስቲያኖች ወከበ ይልቅ ጸድቅ ማለት ከማው ይልቅ እንዲናስ እግዚአብሔር እንዲላ አረም ስራ ከብራር እንደሚልቅ የእግዚአብሔር ሐሳብ ከሰው ሐሳብ ይቃልላል። አንዱ ሲል ሳምራዊቷ ሲል አንዱም ላይ በሰማርያ ሲል ደግሞ ይላል ዋይት አይነሱ ስለነበር አረፋ ላይ ታሪኩ በታውቁት አታክልት ስል አረፍ እንዳለ ደግሟቸው ደቀ መዛሙርቶቹ ክርስቶስን ማብረዋል ከሰው ፍቅር የተላሉ አሁን ይችን ሳምራዊቷን ሴት የተላሉ እሷን እንድትበቃ ተራቁ እያለ ነበር። ተራቁ ሲል ለምን እሷን ማዳን ብሎና እሷን ስራ ደቀ መዛሙርቱ ሩት መስሏቸው ዳቦ ገዛት የሚላለው እሱ ሳምራዊቷን ተባለ እነሱ ዳቦ እንደካይደ እሱ ደግሞ እና ሳምራዊቷን ዳቦ እየተባለ ተደረጋጋ እግዚአብሔር ሰራፎ በደንብ ስታይ መስጋር ስለዚህ ነው ለምን ምራቅ መስራቅ እንደሌለ እንዲህ ደግሞ የሰው ሐሳብ እግዚአብሔር ነው። ብዙ ጊዜ እንደኛው ነው ዓለሙ ማለት ነው። ዛሬ ቢዘመር ባይዘመር ይዲዮን ባይሆን ህፃኑ ይዲ ማለት ነው። ይህ ልጅ ምናልባት የሚረካ አሁን እናንተ ብትረዱ እኮ በቤቱ ስለምትኖሩ ነው። ከቤቱ የወጣው እኮ የዚህ ህፃናውን መባረር የዚህ ህፃን የዳዊትን በገና ይዞ መዘመር እኮ የሚመለከተኛል ባይ ቢዘምር ባይዘምር የሚል ትውልድ አለበት ዘመን ላይ ሆኖ ግን ክርስቲያኖች ለክርስቶስ ፍቅር ቀርቦ መቶ እዚህ እየዘመሩ የኔ መጠጤ ነው ማለት ከዚህ በላይ እርካታ ስለሌለ መድኃኒዓለም ያገዘን በዚህ ይቀጥል ትልቅ እርካታ ተርዋን እሱ ዳቦ ግዛት ሄዱ የተራራት ሳምራዊቷ የተንከባከበች መጣችለት። እግዚአብሔር በቀረበች ቁጥር አንድ ጊዜ እየጎረሰ ሁለት ጊዜ እየጎረሰ እንደሚጠግብ ሰው መጨረሻው እርካታ ላይ ሲደርስ ክርስቶስ ለቃይ ይረዳ ነው ምን እያለ ነበር? እየተመገበ እኛን ባገኘው ቁጥር በተሰደደ ቁጥር ነው የተሰደደውን እያቀረበ እርቃኑን በሆነ ቁጥር እርቃኑን ያለውን እያለበሰ ሰዎች በመሉት ቁጥር ነው የተፈላውን አዳምን እያፈቃ በመዳህ የዛሬ እኮ በግግም ተንሏስ ውስጥ ራሳቸው አሁን ላሞች ሌሎች አይነት ሳቀርበለት ለካ ክርስቶስ እያስካወቀ የተመገበ ነበር። ለካ ሲዘምሩለት መላእክት ተሰረ ቀደም አቆጣጡ ተሳታቸዋል። ሲዘምሩ የነበሩ ትከሳው ተሳሰይ ብሎ እዚያ ሲዘምር የነበረው ክርስቲያኖች አምላካችን መድኃኒታችን ኢየሱስ ክርስቶስ በሰማይ እግዚአብሔር ምድር እግዚአብሔር በምድር ምልክት ይሁን እያለ አንድ ወደ ይዘምሩት የነበረው ቅዱስ ኤፍሬም ወንጌል አመጡ የተናገረው ሰዎች በዮና አደ መሬት ሆኖ መላእክት ሰፈረ ሰፈረ ወደዚያ
በአንድ ቃል ክርስቶስን ሲያመሰግኑት ምን ይል ነበር? የሰው ምስጋና አዶኑ መላእክትና ሰዎች ለካ እየተመገበ ነበር። ይህን ነው እግዚአብሔር የኔ ምግብ ያለው የኔ መጠጤ እኔ ልካተ ብርጭቆ ከብርጭቆ እያጋገ ይለያተከል እና አብርሃም ቅዱስ ያዕቆብ ዘሰው ለቅዱስ አትናቴዎስ ንውይች ለተሰነ እና ክብራት ያሏቱ ተወለዶች እንዲጨምሩባት ከዛ ላይ ጊዜ ቁጭ ብሎ ቃሉን እየሰሙ መባረክ የእግዚአብሔርን ቃል እየሰሙ መነገር። ብዙዎቻችን እኮ ከዚህ ችለት እንደተራሉ ዋት ብዙ ክርስቲያን ዋት ሰዓት ለተሰረ በዛት እስከ ሰዓት ለተወከሙ ቅዱስ ያዕቆብ ዘሰው በዚህ ባይማምጣው እስከ ሰዓት ከታኛቸው አንድ ለተሰረ በዛችታችሁ ሌላ በዚህ ቀን መጥቶ ግን እንዲህ በእውነታው ቦታ መባረክ ምግብ ነበር። በቃ ይህች ሴት ሳምራዊቷ ሴት ወደዚህ ቦታ ስትመጣ የምሕረት አምላክ ኢየሱስ ክርስቶስ ጠጋ አለና ውሃ ልትቀዳ ስትል ለምን ጉድጓዱ ረጅም ነውና ሁሉን በቅዳት ቀርቶ በልብ ያዙ ውቅያኖሶችን አስቡ። ሁሉንም ጥበብ የሚያስተምር ጉድጓዱን እንዲቆፈር ውሃውን እንዲቀዳ ውሃውን እንዲያዝ ረጅም ተጠጥቶ ይሆን እንዲሆን ማድረግ የሚችለው አምላክ ሴትዮዋን ይጠብቃል። ውሃ ቀይዋ እንድትቀዳበት ትእዛዝ በማድረስ ጉድጓዱን የቆፈሩትን የአብሱ የሚጠቀሙን የጉድጓድ ውሃ ከፍታ ልትቀዳ ስትል ቀዳልና ኢየሱስ ክርስቶስ እሷን የተጠማው እሷን ሳገኝ ሳረጋጋ ለቀየረካ ነበራ። አንቺ ሴት ውሃ ጠጪ እንዳላት ስታየው እሷ ሳምራዊት እሷ አይሁዳዊ ነው። እንዴት አይሁዳዊ ስትወልድ የተለምዳለ አለችው። እኔ ሳምራዊት አንተ አይሁዳዊ አይተባበሩ አለች እንጂ ቀጥር እያየ ስሉ ስለበዛባት ውሃ ቀጆና ብዙ ጊዜ ባለ ያገባች እየሞቱባት ስለምታፍር ውሃ ከእጅ ሁሉ ፀሐይ ሳይረታ ቀጥቶ ሄደ በኋላ ቀጥር ብቻዋን በትመጣ ሲት በሌላ መሰላችሁ ቀጥር ይላል ጭልላ ለበት ቀጥር ላይ ሁሉ በየቤቱ ይሄ የሰማርያ በረሃ ማንም እንዳይንቀሳቀስበት ሁሉ በየቤቱ ሁሉም እዚያም እንዲህ እያለ እየሰደራ የበሎ ዘር እንዲህ እያለ የተረገመ በእሷ ምክንያት ልጆቻችን ያጣባት እያለ እየሰደራ ሰው ጭል ብሎ በዚያ በረሃ ስለ ክርስቶስ ይጠብቃል። ከሰው ግብር ነው ከሰላም የተባለችው ሴት እሷን ሳገኝ ለካገር ቀርባልና አንቺ ሴት ዋለች ሴት እንዴት ከኔ ያለች ሳምራዊ ወይ አይሁዳዊ ስትሆን ከኔ ዋለታ እንዴት ለምናለ ትምር እኮ የለባት ክርስቶስ ሌላ ታሪክ እንዲተረካት ፈለገ። አሁን እሷን እያዳነ ክርስቶስ መርቃት ፈለገ። ሀፍራት ዳቦስ ሲመጡ ድረስ እሱ በእሷ ተገር መቆየት ፈልጓል። እግዚአብሔር እሷ ይህንን እየጨርሳለ ክርስቶስ ሌላውን ታሪክ ትሆና ያዕቆብ የቆፈረው እኔ እኮ እንዲህ ነኝ ይሄ አላስፈለገም የሚለምንሽ ማን እንደሆነ ልታውቂው አንቺ በለመሽ ነበር አጨቃ ይህንን ሲላል ሌላ ምርመራ ገባችና እሱ ምን ማለት ነው አለ። ይህ ጉድጓድ ሰጥቶን አለ ሌሎች ብዙዎች አልተዋል ታላላቅ አባቶች አልተዋል ማን እንደሆነ ልትለቀ ያቆረጣለው ያልከየው ምን ለተለበት አምላክ ያይቆም በተላካ ምን ይያሉ ነው እንዴ ተተለካለ አያ እኔ ያባለኝ ከዚህ ዋህት ቀይ ዳግም ያስቀማል እኔ ከምሰጥሽ ዋግናል ወይ ሳንተ ታይቆ ተተላለ ያለሽ ነበር እኔ ከምሰጥሽ ዋህት ተደግ ዘላለም ያስቀማል ምን አላ ዘላለም የሚያስረው ዝማሬ ዘላለም የሚያስቀማው አገልግሎት ዘላለም የሚያስቀማው ነገር ነው። ዳዊትን ስንከፍተው ገና አሁን በዚህ ዘመን ወደ ዳዊት አስቀመጠን እንደልባ እንደልብ ይወዳል ከያሬድ በፊት ምናልባት ዝሩ አራራዩ ብዙ ባይኖርስ እንኳን የአገራዊ ዜማ በነበረው በሌዋውያን ዜማ በገናውን እየደረደረ ያመሰግንበት በነበረው ዜማ እየዘመርን እንድንበቃ እግዚአብሔር ክርስቲያኖች ቀስ ብሎ አምላካችን ክርስቶስ እሷን እየጠገበ ነበርና እንዲህ እኔ የምሰጥሽ እኮ ያስፈራል ማለት ያስፈራል ዘላለም እንዲያስጥለው የምሕረት አምላክ ኢየሱስ ክርስቶስ ሸንችዋት ነበር እንዳዋረዳቱ ዘላለም ያስጠማል ሲላል እንግዲህ ያስጠማልኛለች ምናለችም እንግዲህ ያስጠይ በፍቅሩ እየሳራት ነበር ሲያስተምራት ኢየሱስ ክርስቶስ ልቧን እየከፈተላት እያስተማራት እንድታምን እያደረጋት እንድትረዳ እያደረጋት ስለነበረ እያዳናት ስለነበረ አሁን እንድትሰብም እያደረጋት ስለነበረ ተሪተማሩ ያልኩ እግዚአብሔር እሱ ሲያስተምር እኮ ነው ልቦናን ሲከፍት እግዚአብሔር አምላካችን ክርስቶስ ስጠይ ያስዳግም እንዳልበጣ ይጅና ባሎችሽን ጥሩ ካሰጠረላችኋል ባልሽን ያለ ባለለች ቀጠለ ክርስቶስ አይ እንደት ነው 5 ባሎች ነበሩሽ ብተዋል አንዱ ከጎረቤት ነበር አላው የልቧን ሲነግራት ይህች ሴት ማለት ነው ቀጥታ ወደ ሰፈር ብቻ ጀመረች ኑ ልቤ ላይ ያለውን የልቤ ያሳያችኋል
አሁን እነሱ ካልመጡ እነሱ ሆኗል ያለሽን ካላመጣሽ አሁን አስበሽም ክርስቶስ እያስተማራት ነበር። አሁን ስለ ቁርአን እያስተማራት ነበር። በቃ ለምን መጀመሪያ ሰው ተነጥሎ መቆም እንደሌለበት ሲነግራት፣ ለምን የልብ ምሳሌ ነው ይባ እውነተኛ አማናዊ የልብ ምሳሌ ነው። አሁን እኛ ስጋውን እንቀበላለን፣ ደግሞ እንጠጣለን። የሰው ልጅ መጀመሪያ ሲቆርጥ ተነጣጥሎ መቁረጥ እንደሌለበት ለምን የምስጢረ ስጋዌ መራ አሁን በተንኩማት ሲያብራሩ ተበጥሎ መቆም እንደሌለበት የመጀመሪያ ሰው ሲመጣ ሚስት ኮኔ ባሏን ባልዞ ሚስት ልዞ እንዲቆሩ እግዚአብሔር ያስተማረ ነበር። አልሰምሽም ባወራ ለምን ያይን አባችሁ ነው ተቀበለው እግዚአብሔር ማቶቻችን እንደዚህ ነው። እንግዲህ አንዱን ንቀር የሚያስተምሩ ሰው ተነጥሎ ያቆም ነው። ይህ ሲላክ ኑ የነገረኝ ኑ አስተማረኝ ቀድሞ አባቶች የሚሉትን ሁሉ ሳልነገሩ እያለች ስትናገር የእሷን ፍቅር ኢየሱስ ክርስቶስ ሁሉን ነገር አግኝቶ አስቀርቷ ተመልሶ የነገረኝን ሁሉ ነው ሁሉ ያደረኩትን ሁሉ የነገረኝን ኑ ይብልላ አምናለችና እሷን ቀርቧልና ክርስቶስ ቁጭ ብሎ እሷ ሲጠብቅ ሐዋርያት ዳቦ ይዘው ወደ ክርስቶስ መጡና መምህር ሆይ ዳቦ ልትጠጣል ተቀበልና አመላለት። አይ እናንተ የማታውቁት ምግብ ተመግብ ያለውና አልበላም አላቸው። እግዚአብሔር ወደዚህ ነው ያቺ ሴት ተጠላቸው ወደ ስኛ ከሄዱ በኋላ ማዳም ወጥቷል መጥቶት ይሁን እርስ በርሳቸው ማበረከት ሲጀምሩ ነው አለ እግዚአብሔር። እንዲሰናከሉበት አይፈልግምና ለአገልግሎት የተጠሩ አይ እናንተ እንደምትሉት ዳዋል መጣል ይባላል እብላችሁ እንድትተዋል የኔ ምግብ የሰማቸው የኔ ምግብ የኔ ካታይ ወለቶ ላይ ተሰቀሎ ሌላ ከኛ አባት የሰራ ማድረግ ነውና ይቺ ሴት አደኛለውና የተገደለችት ነው አዘን የበዛባት አላመራ ሳምራውያንን እያወጣለ እየተከሰች እያገኘች ተናገር የነበረችው ሴት አናሷና ብዙዋን ገብታ እያስተማረች ያለችበት ስራውን የመጣውበትን ከዲያብሎስ መንጋጋ አንድ ሳምራዊ ፈተና ላይ እየተገኘ ያለውና እናንተ ምግባት ነው ማለት ምንድነው መልእክቱ? ዝማሬው ነው። ክርስቲያኖች ያከብራች የተዋህዶ ልጆች ክብራችን ባልማት ነው። የተዋህዶ ልጆች ክብራችን የአባቶቻችን ትውፊት ማስጠበቅ ነው። ማስጠበቅ እነዚህ አመፈረሳቸው እነዚህ አመሰረገላዎች እኛ በእግዚአብሔር ቃል እንመካለን ማለት ነው። ለምን ክርስቲያኖች ጌታችን ክብራችን ምንድን ነው? ዳዊት ለዚህ ነው እነርሱ መሬታ በአንድ ተመከምነው በእግዚአብሔር አንዱ ቀን መጣል አለብኝ እንዳለው በአገልግሎት በዝማሬ እውነታውን ጠብቆ ትውፊቱን ጠብቆ እየዘመሩ መኖር ክርስቲያኖች ልማታዊ ይባላል ከሚባሉት በላይ ክብር ነውና ስትዘምሩ ስታስቀድሱ በንጽህና ስትኖሩ በድንግልና ስትኖሩ የያዛችሁትን ነፃቸውን ነገር ልንጥለው ሳይሆን እንድናስቀጥለው እናንተ በዚህ ካላገኘን ትወዳት ነው። አሁን ብዙ ጊዜ ዝማሬ በገና እየተመረጠ መድረክ ላናገኝ ይችላል። ያንን ትልቁ የዝማሬው ስራ ነው። ውዳሴ ማርያም እናደርሳለን፣ መልክአ ማርያም እናደርሳለን፣ መልክአ ኢየሱስ እናደርሳለን። ከጫን በስተጋር ማርያም ዋዜማው ክስተቱ እንዘምርበት ነው። ምን ዘምርበት ነው? ህሊናችን ሌላና ሌላ ላይ የሚሰበሰብበት ሁልጊዜ ሳስተምራ ሌላ የጸሎት ያለ ያለ ከምንጮህ አባቶቻችን ላይ ዝማሬውን እየዘመርን ዘምር እኮ ሌላ ያስብልን ባይሮች አባቶች ሁሉ እግዚአብሔር አዲስ ሁሉ አንተ ያመጣል። ህሊናችን ሲበተንብን አይን ከዝማሬው ከመሳሪያው ጋር ስንዘምር ያ ዋዳ እየሄደ የሚያንቆሻቆሻ ያሏቸው ይሰበስባል ነውና ደስ ሊለን የሚገባ ዝማሬያችን ክብራችን ምግባችን ነውና በዚህ እየተገበልን እንድንኖር እግዚአብሔር ይርዳን። የኛ ክብራችን ነው ተወጣጣ ነው ከአዋጅ ነሳለኝ ከስላሴ ልጅነሳ ነውና ከተዋህዶ ሃይማኖት ሳንናወጥ ነውና ክብራችን እግዚአብሔር ይጠብቅልን። በሰላም እግዚአብሔር